ሰላም ውድ ተከታታዮቻችን ዛሬም እንደተለመደው አንድ ጥሩ ጽሑፍ ይዤላችሁ ቀርቤያለሁ። የቦሌ ጎዳናዎች ይሰኛል ርዕሱ። እስከ ፍጻሜ ድረስ አብራችሁን ቆዩ። ላይክ፣ ሰብስክራይብ እንዳይረሳ። ወደ ትረካው እንለፍ። በምስኪኑ አባቴ ትከሻ ላይ ሆኜ ነበር የዓለምን አስከፊ ጎን ገጽታዋን ባልበሰለው አይምሮዬ መኮምኮም የጀመርኩት። የሰዎችን ስድብ፣ ግልምጫ፣ ከንፈር መጠጣ፣ የምጸት አነጋገር። ምንም እንኳ በአባቴ ጫንቃ ላይ በሆንም እያንዳንዱ የሱ ህመም ይሰማኝ ነበር። ነፍስ ከማወቂ በፊት እኔና አባቴ የት እንደነበርን ባላውቅም ራሴን ማወቅ ከጀመርኩ ጀምሮ ግን እኔና አባቴ በአንዲት በፕላስቲክ ከተወጠረች የጎዳና ቤት መሰል ነገር ውስጥ እየኖርን ነው። መኖር ከተባለ በአዲስ አበባ ጎዳናዎች፣ በተለይም በቦሌ ጎዳናዎች ላይ እኔና አባቴ ያልኖርንበት ቦታ ያለ አይመስለኝም። ከአንዱ ቦታ ፖሊሶች ሲያባሩን በምሽት ወጥተን በተኛንበት ላስቲክ ቤታችን እያፈረሱ ተነሱ፣ የከተማውን ገጽታ አታበላሹ፣ ምድረ ቆሻሻ ተነስ እያሉ ሲገፈታትሩን አባቴ እኔን አቅፎ እየተከታተለኝ እሺ ሕፃን ልጅ ይዣለሁ ባካችሁ እንዳትመቱብኝ ብሎ ሲለምን አይቻለሁ። በየቦታው ለኛ የሚሆን መኖር የለም። ለጊዜው ብቻ በሰቀቀን ካሁን መጡብን ብለን እየፈራን አባቴ ከአንዱ ቦታ ተባሮ ወደ ሌላ ቦታ ተሸክሞኝ ሲንቀሳቀስ በዛ አስፈሪና ጸጥ ባለው ጨለማ በጎዳናው ላይ ድምፁን ከፍ አድርጎ ጄሪ ብሎ ደጋግሞ ይጮህና የት ነሽ ግን ብሎ ዝም ይላል። ትከሻው ላይ ሆኜ የገዛ አባቴን ድምፅ እፈራዋለሁ። ግን የሚገርመኝ ሁሌም አባቴ የምናርፍበት አንድ ቦታ አጣም እና በዚህ ደስ ይለኛል። አንድ ቀን አባቴን መጠየቅ ፈለኩ፣ ሁሌም ስለሚጠራው ስም ጄሪ። እናም ጠየቅኩት። አባ አልኩት። የሰጠኝን ዳቦ በሙዝ ጭምልቅልቅ እያረኩ እየበላው ጥላሸት የተቀባይል የጠቆረ ፊቱን ወደ እኔ መልሶ ነጫጭ ጥርሱን በፈገግታ አሳየኝ። አባቴ ሲስቅ ዓለም ሁሉ የሳቀ ነው የሚመስለኝ። ወየላላ አለኝ አፌም በለበሰው ሹራብ እጅጌ እየጠራረገልኝ። የአባባ ፖሊሱ ተነሹ ሲለን ጊዜ እንኳን አልኩት፣ የምለው እንደገባው እንዳልገባው ለማረጋገጥ ፊቱን እያየሁት። የቱ? ሁሉም አባባ፣ ሁሌም ፖሊሶች ሲያባረሩን ለምን ጄሪ ትላለክ? ሁሌም ጊዜ አልኩት ፈገግ ብዬ። እሱማ የሆነች ትንሽዬ ውሻ ነበረችኝ ድሮ አንቺ ሳትወለጅ በፊት ነው እና ጠፍታብኛለች፣ እሷን ነው የምጠራት ብሎ እንባ እንቅ እያረገው ቆይቶ ነገሩን ለማረሳሳት ኪል አድርጎ እያሳቀኝ። ከዛ ጊዜ ጀምሮ አባቴ ሲናደድም ትንሽ ሲጠጣም ጄሪ ብሎ ሲጮህ የአባቴ ውሻ በጎዳናው ላይ እኔ ከመምጣቴ በፊት ትታው ስትሄድ በአይነ ህሊናዬ ስዬ ለማምጣት ሞክራለሁ። አንዳንዴ አባቴን እቅፍ አድርጌ እኔ ያለውልህ መቼም ጥዬ አልሄድም እለዋለሁ። ከልቡ ቅፍ ያረገኛል። እንቅልፍ እስኪወስደኝ ከታጠበ የቆየ ጸጉሬን እያሻሸ ያስተኛኛል። በዓለም ላይ እንደ አባቴ የሚመች ሰው ያለ አይመስለኝም። ሁሌም እሱ በእኔ ጉዳይ ሰው አያምንም። ትናንሽ እጆቼን በሰፊ እጁ ጠበቅ አድርጎ እንደያዘ ከአንዱ ወደ አንዱ እየሄደ እጁን ለልመና ይዘረጋል። አባቴ ሲለምን አንጀት ይበላል፣ ያሳዝናል፣ እንባ ይቀናኛል። በፊት ምንም አይመስለኝም ነበር። እድሜ ወደ 7 ዓመት አካባቢ ሲጠጋ ግን ምን ያክል ከማህበረሰቡ ያነሰና የዘቀጠ ኑሮ እየኖርን እንደሆነ እየገባኝ መጥቷል እና የሰዎችን ጥላቻ በግልጽ እየተረዳው መጥቻለሁ። አንዳንድ ሰዎች ስራ አትሰራም፣ ገና ወጣት ነህ፣ አታፍርም፣ እጅን ለልመና ትዘረጋልኛለህ፣ ጥፋ፣ ልጅቷን እኔ ላሳድግልህ አንተ ተሸከመ ብላ ጎረምሳው እጅግር እያለ ታላዝናለህ እንዴ? ልጅቷን ሰርቀህ ነው? ብቻ ከሰዎች የሚሰነዘሩብን የተለያዩ ዘለፋዎች ችሎ የኔን ሆድ ለመሙላት ወዲያ ወዲህ ይላል እና ግን አሁን ጥቃቱ እየተሰማኝ መጥቷል። አንድ ቀን ፒያሳ አካባቢ የለመነን እያለ አንድ ሰው ወደኛ መጣና አባቴ ፊት ለፊት ቆሞ ይቅርታ አውቃለሁ፣ ፍሬው ታደሰ አስታወስከኝ? እኔ ስዩም ነኝ አለው። እኔ በጣም ቆንጆ የለበሰ ሰው ስላናገርን ደስ ብሎኝ ቁልጭ እያልኩ ወደ ላይ ያየሁት
ወጣቱ ከአባቴም ይረዝማል። እኔ እንጃ ይቅርታ ተሳስተ ይሆናል አለው አባቴ እየተጎለዳደፈ። ኧረ ፍሬው ነህ ተው እንጂ ባህር ዳር ዩኒቨርሲቲ አብረን ነበርን። ቢረሳ ቅጽል ስሜ ዛፉ ይረሳል። ከዩኒቨርሲቲው ስትባረር የማስታወስ ችሎታም አብሮ ተባረረ እንዴ አለው። አባቴ መበሳጨት ጀመረ። ከወጣቱ ለመሸሽ ብሎ እጄን ይዞ ወደፊት ተራመደ። ወጣቱ ዳግም ሊያስቸግረው የፈለገ አይመስልም። የአባቴን እጅ እንደያዝኩ ዞሬ እያየሁት አንገቱ እየነቀነቀ እያየን ነበር። የዛን ዕለት አባቴ ብዙ አላዋራኝም። ልመናችንም በጊዜ ነበር ያቆመው። እናሱ የላስቲክ ቤታችን ገብቶ ሲተኛ እኔ የገዛልኝን የተረት መጽሐፍ እያገላበጥኩ ለማንበብ ሞከርኩ። ምንም እንኳን የጎዳና ልጅ ብሆንም አባቴ ፊደል ራሱ ስላስቆጠረኝ እየተደነቃቀፍኩ ማንበብ ጀምሬያለሁ። እያየው ነው ምድራውያንን። ሁሉም መንገደኛ ነው፣ ሁሉም ተጓዥ፣ ሁሉም ባተሌ፣ ሁሉም ባካኝ፣ ሁሉም ፈላጊ በጎዳናው ላይ። ከፕላስቲክ ቤታችን አጠገብ በጠዋቱ ቁጭ ብዬ ከላይ ታች የሚሉትን ሴቶች ወንዶች እያየው ያለ ወትሮ ተኝቶ ያረፈደውን አባቴን መነሳት በጉጉት እጠብቃለሁ። አባቴ ከትላንት ጀምሮ አላናገረኝም፣ ዝም ብሎ ተኝቷል። ሌላ ጊዜ እንዳይደብረኝ በደንብ ነበር የሚያቅፈኝ። በውስጤ አባቴ አሞት ይሆናል እያልኩ ተጨነቅኩ። አንድ እናት ሲያልፉ ሳንቲም ጣሉልኝ። ቀና ብዬ እያዩዋቸው ነጠላ ለብሰዋል። ወደ ቤተ ክርስቲያን እየሄዱ ነው ብዬ አሰብኩ። ግን ፍራንኩ እየነጣጠረ አስፓልቱ ላይ ሲንከባለል በቁማቸው እንደጣሉ ታወቅኩ። እናም ሳንቲሟን ተነስቼ አባረር ያስኳት። 10 ሳንቲም ናት። ትንሿ እጄ ውስጥ ጭምቅ አድርጌ ይዤ ተመልሼ ቦታዬ ተቀመጥኩ። እናም ሌላ እድል መጠበቅ ጀመርኩ። በሚያሳዝን አይነት አንገቴን ወደ ጎን ጋደል አድርጌ የሚያልፉትን ሰዎች እየተቁለጨለጭኩ በጥያቄን አየው። አንዳንዶቹ ሩጫ ላይ ናቸው፣ ሌሎቹ ምንም ልብ አይሰጡም። አባቴ ከመነሳቱ በፊት ፍራንክ ሰብስቤ ልሰጠው ተመኘው። እናም የሚሰጥ ጠበቅኩ። ስልችት ብሎኝ ትቼ ወደ ላስቲክ ልገባ ስል ሚጣ የሚል ድምፅ ሰምቼ ምልስ አልኩኝ። ወዬ ብዬ ስዞር የትላንቱ ጥሩ የለበሰው ዛፉ ነኝ ብሎ የተዋወቀን ሰው ነው። ፈገግ አልኩ። ነይ ብሎ ወደ ራሱ ጠራኝ። ጠጋ ብዬም ስቆም ሚጣዬ ወይ ይባላል እንዴ? ሰው ሲጠራሽ አቤት ነው የሚባለው እሺ አለኝና ጸጉሬን አሻሸኝ። ገረመኝ። ከአባቴ ውጪ ለመጀመሪያ ጊዜ ሌላ ሰው ጸጉሬን ሲያሻሸኝ ነበር። ክርትት በሚሉ አይኖቼ ሳየው ሚጣዬ ትላንት አብሮሽ የነበረው ማን ነው ብሎ ጠየቀኝ በማባበል። እሱ አባቴ ነው እኮ። እውነት? እሺ አንቺስ ስም ማን ነው አለኝና ከኪሱ ፍራንክ ማውጣት ጀመረ። ደስ አለኝ። ለቁርሳችን መብያ ልናገኝ ነው ብዬ ላላ አልኩትና ኪሱ ውስጥ ያለውን እጁን በፍላጎት ተመለከትኩት። ፍራንኩን ከመቀበሌ በፊት ግን አባቴ መች እንደተነሳ ሳላውቅ መጥቶ ከዛፉ ከተባለው የቀድሞ ጓደኛው ጎትቶ አራቀኝ። እንደዛን ቀን በአባቴ ላይ ተናድጄበት አላውቅም። ለትንሽ ነው የሚሰጠኝን ያስመለጠኝ። ንጭንጭ ስል ግቢ ወደ ውስጥ ብሎ ተቆጣኝ። ከዛ ወደ ወጣቱ በመዞር እየተከተልከኝ ነበር እንዴ? ከኔ ምንድን ነው የምትፈልገው? ለምን አትሆንም? የት ልሂድላችሁ? ባካችሁ ተውኝ ብሎ ጮኸ። በውስጤ አባቴን ተቀየምኩት። አሁን ምን አደረገው? ፍራንክ ሊሰጠን ነው እንጂ ብዬ በትንሽ ጭንቅላቴ አሰብኩ። ተረጋጋ እንጂ ፍሬው፣ እኔ እኮ ጓደኛ ነኝ። የእውነት ረስተኸኝ ነው እንዴ? ትላንትና ሳይ ጥሩ ነገር ላይ እንዳለንኩ ተሰምቶኝ ልረዳ ስላሰብኩ ነው በድብቅ የተከተልኩ አለው። አባቴ ቁጣው ተባባሰበት። አትከተሉኝ፣ አልፈልጋችሁም ብሎ ጮኸ በድጋሚ። ዛፉ እንደማዘን ብሎ ወደ እኔ አየ። ሰዎችም ግርግሩን ሲያዩ ቆሙ። ቆም ሲሉ አባቴን ትቶት ወደፊት ተራመደ። እኔ ባይኖቼ ተከተልኩት። አባቴ ወደ ታች ወርዶ ድንጋይ ሲፈልግ ከተሰበሰበው ሰው መሃል ጭንቅላቱን ትንሽ ያመዋል እኮ ዛሬ ደግሞ ተነስቶበት መሰለኝ አንተ ሂድ ሲል ሰማው። ከዛን ቀን በኋላ ስለ አባቴ ማሰብ ጀመርኩ። እውነት አባቴ ያመዋል እንዴ? ለዚህ ነው አንዳንዴ የሚጮኸው? እድሜ 10 ዓመት ሲሞላኝ የአባቴ ሁኔታ በግልጽ እየገባኝ መጣ።
ሰዎች እንደሚሉት አባቴ ትንሽ አይምሮ ላይ ችግር እንዳለበት ተረዳው። እናም አስቸጋሪ ሁኔታ ውስጥ እንዳሳለፍኩና ይህም የመከራ ህይወቴ እንደሚቀጥልም ገባኝ። ነገር ግን አሁንም ምንም ቢሆን ከአባቴ በስተቀር ማንንም አላምንም ነበር። እሱም የፈለገ ችግር ቢኖርበት የኔን ነገር አይረሳም። እጄን እንደያዘ ይለፈልፋል፣ እጄን እንደያዘ ለልመና ይዞራል፣ እጄን አጥብቆ እንደያዘ በዝምታ ይዋጣል። ማንም እንዲጠጋኝ አይፈልግም። የሚሰጡት ምጽዋት ይቀርበታል እንጂ እኔን ምክንያት አድርገው ሲያወሩ ደስ አይለውም። በተለይ ልጅህን ለምን ለጉዲፈቻ ተሰጣትምና ስራ ሰርታ አትበላም የሚል ነገር ሲሰማ ህመሙ ጀምሯል። ስድቡ፣ እርግማኑ፣ ጩኸቱ ያይላል። አካባቢው ይረበሻል። እንዲህ አይነት ሁኔታው ሲገባ ተመልሶ ራሱን ለመቆጣጠር ጊዜ ወስድበታል። አባቴ ተረጋግቶ እስካዩ ጨንቀኛል። እናም ያናደዱት ሰዎች ጥልት አድርጓቸዋል። አባቴ እኔን እንኳን ለማያውቀው ሰው አውቃለሁ ብሎት በተደጋጋሚ ይመላለስ የነበረውን ጓደኛውን እንኳን የኔን ነገር እያነሳ ስላስጨነቀው ሰፈር ቀይረን ይኸው አሁን ላይ ተክለ ሃይማኖት አካባቢ ከአንዲት እናት ደሳሳ ጎጆ መሰል ነገር ቤት እንኳን ለማለት ብዙ ይቀራታል መኖር ጀምረናል። ሴትየዋ አንደኛው ለምኗ ዳሪና አንደኛው አይናቸውን ያጡ ናቸው። ደካማ በመሆናቸው አባቴ እንዲያስጠጉን ሲጠይቃቸው በገንዘብ የምትረዳኝ ከሆነ ጥግ ላይ ገብተህ ተኛ ብለው ነው የተባበሩን። እዛች እግር የማታዘረጋ በእንጨትና በላስቲክ በትንሽ ቆርቆሮ ተወጣጥራ ቤት ለመምሰል የሚዳዳት ነገር ውስጥ መኖር ከጀመረ ብንቆይም አባቴ አንዳች ነገር ለመለወጥ ምንም ነገር ሲያደርግ አላየሁትም። እንዲሁም አንዳንዴ ከሆነ ነገር ለመደበቅ እየሞከረ ይመስለኛል። ማንም ሰው አጥብቆ ከጠየቀው ወይም ትኩረት ከተደረገበት እጄን ይዞ በፍጥነት ከአካባቢ ይሰወራል። እንዲህ ሲሆን ድክም ይለኛል። የኔና አባቴ በችግርና በስቃይ ያበደ ኑሮ ማቆሜ ይናፍቀኛል፣ ይሰለቸኛል። መራብ ይሰለቸኛል። ከአባቴ ጋር በየጊዜው መሮጥ ይሰለቸኛል። በብርድ መኮራመት። አንድ ቀን አመሻሽ ላይ ቀኑ ሙሉ ከአባቴ ጋር ስንለምን ውለን ወደ ማደሪያችን ስንመለስ አባቴን ቀና ብዬ በፍርሃት እያየሁት አባ እርቦኛል ዳቦ ልግዛ አልኩት። ምናልባት ጥሩ ስሜት ካልሆነ ብዬ። ህመሙ ሲነሳበት ንግግር እንደማይወድ አውቃለሁ፣ ግን ራበኝ። እንዴ አንዴ ብቻ ነው የበላሁት፣ ለዛውም ዳቦ ብቻ። እሱም ዛሬ ጨክኖብኛል። ምንም ሳይለኝ ነው የቆየው። ዳቦ ይሸጣሉ? ለምን አይሸጡም እነዚህ ውሾች ሆዳሞች ብሎ ጮኸ። ደነገጥኩ። እናም ገባኝ በሽታው ተነስቶበታል። ፍራንክ ስጠኝና ገዝቼ ልምጣ አልኩት። ረሃቤ በለጠ እየገፋፋኝ። ጎንበስ ብሎ እያየኝ ቆይቶ መቼ ፍራንክ? አዎ ኪሴ ውስጥ ፍራንክ አለ። እንባ አነቀኝ። መቼም ከታመመ እንደማይረዳኝ አወቅኩ። በቃ የሚያሳድሩን ሴትዮ እማማ ካላቸው ይሰጡናል ብዬ በማሰብ አባቴን መጠየቅ አቆምኩ። እጄን አጥብቆ እንደያዘኝ ድንገት መሮጥ ጀመረ። ድንጋጤና ፍርሃት ረሃብ ተጨምረው አሰቃዩን። የአባቴን ፍጥነት ተከትዬ ፈጠንኩ። እንዳይጥለኝ በማሰብ አባቴ ከነመፈጠሬ የረሳኝ ይመስላል። በእጁ ሰው ሳይሆን ዕቃ ያዘ ነው የሚመስለው። ከሱ ፍጥነት ጋር ራሴን አስተካክላለሁ ስል እግሬና እግሬ እየተጋጩ ያሳመመኝ ጀመር። እንደምንም አጥብቆ ከያዘኝ እጁ ለመውጣት ሞከርኩ። ታገልኩ፣ ግን አልለቀቀኝም። ወደፊት ብቻ እየሮጠ ገሰገሰ። በመጨረሻ እግሮቼ ተጠላልፈው አስፓልቱ ላይ ተንፏቀቅኩ። አባቴ ሩጫውን አልገታም። በዚህ ሁኔታ ነፍስና ስጋዬ ሲላቀቅ ምንም አልቀረም ነበር። ሁኔታውን ሲያዩ የነበሩ መንገደኞች፣ ጎረምሶችም ድንገት ደረሱልኝ። እንደመጡ አባቴን በቦክስ ብለው እጄን አስለቀቁኝ። አባቴን የለቆ ተንገዳግዶ ቆሞ ብዙ ካያቸው በኋላ ውሾች ከኔ ምንድነው የምትፈልጉት? እሷን ነው? ውሰዷት ጄሪዬ እያለ አባቴ ለመጀመሪያ ጊዜ እኔን ትቶኝ ወደፊት ገሰገሰ። የአባቴ መሮጥ ላይ እንደምንም ተንገዳግጄ ተነስቼ እሱ በሚሮጥበት አቅጣጫ በደከመ መንፈስ እየሮጥኩ አባ ጠብቀኝ፣ አባ መኪና ይገጫል። አባቴ አልቆመም፣ አልሰማኝም። አስፓልት መሃል ከመኪና ጋር ሮጠ። ተከተልኩት። ጎረምሶቹ ይጠሩኛል። ሚጣ ቁሚ። እንዴት ነው የምቆመው ያለ አባቴ?
የዛን ዕለት አባቴ ሲበር የበረርኩለት፣ ሲደናቀፍ የተደናቀፍኩለት፣ ሲጮህ ያልደረስኩበት የጮኩበት መቼም በሕይወቴ ውስጥ እስከ መጨረሻ እስትንፋሴ እንኳን የማይረሳ ጊዜ ነው። የሕይወትን አስከፊ ጎን እየቀመስኩ ያደኩ ቢሆንም ያም ምሽት ግን ይለይ ነበር። አባቴ የሚሮጠው መኪና መንገድ መሃል ላይ ነበር። ከቅርብ ርቀት እየተከታተልኩት ካሁን አሁን መኪና መታው እያልኩ በሰቀቀን አለሁ። አንዱ ሲያልፈው አንዱ በዛው ልክ ነበር የሚጮኸው። አባቴ ምንም ስለሱ ግድ የለውም። ምንም ሊያስቆመው ቀርቶ ዞር ብሎ አላየውም። እንኳን እሱን ሊያስቆሙና የኔንም ጩኸት ዳር ቆመው ከንፈር ከመምጠጥ ባለፈ ምንም አላደረጉም። በልጅ ጭንቅላቴ ትላልቅ ሰዎችን ታዘብኩ። ተስፋ በመቁረጥና በፍርሃት በድካም የዛለ ቀጫጫ ሰውነቴን እየጎተትኩ አባቴን ተከተልኩ። ድምፁ ይሰማኛል። ጄሪ የት ነሽ? የት ወሰዱሽ? እነማን ናቸው? ሌባ፣ ቆሻሾች፣ ሰይጣኖች። አባቴ፣ ሚስኪን አባቴ። ከዚህ በፊት የጎዱት ሰዎች እንዳሉ ተሰማኝ። ያለ ምክንያትማ እንዲህ አይሆንም። ወደ ተክለ ሃይማኖት አካባቢ እንደደረስን አውቄያለሁ። ነገር ግን አባቴ ከመቆም ይልቅ ማደሪያችንን አልፎ ሲሮጥ አየሁት ከርቀት። እናም ተስፋ ቆርጬ ቆምኩ። ስቆም የበለጠ ድካም ተሰማኝ። ባለሁበት ሆኜ ሳልንቀሳቀስ አለቀስኩ። አቤት እንባ! አወራረድኩት። ያዛለት ያፈሰስኩት እንባ ወርዶ የሚያልቅ ቢሆን ለዛሬ ምንም ባልተረፈኝ ነበር። ለረጅም ደቂቃ ሳነባ ቆየው። አባቴም ሩጫውን ሳይገታ ከዓይኖቼ ተሰወረ። በረሃብና በሐዘን የደከማ አካሌን እየሰበሰብኩ ወደ ማደሪያችን ሄድኩ። ስደርስ እማማ ዛሉ ያቺ ቤት መሰል ነገር መግቢያ ጋር ቁጭ ብለው አላፊ አግዳሚውን እጃቸውን እየዘረጉ ሲለምኑ አገኘኋቸው። ሲያዩን ድግጥ አሉና ምን ነው ላላ ለብቻሽ መጣሽ? አባትሽስ? አሉኝ። እማማ አባቴ አመመው እና ጥሎኝ ሄደ አልኳቸው። እማማ ዛሉ በጣም አዘሉልኝና ነይ እስኪ ኔጋ ልቀፍሽ፣ ብርዱም እያንዘፈዘፈሽ ነው። አይድልሽ ብለው ወደ ራሳቸው አስጠግተው አቀፉኝ። የለበሱትን የተደራረበች ፎጣ ከራሳቸው አትረፈው አለበሱኝ። ጥቅልል ብዬ ዝም አልኩ። ረሃቤም ጥፍት ብሎ በአባቴ ሐሳብ ደንዝዤ ቀረው። አሻገሬ መንገዱን እያየው የአባቴን መምጫን አፈኩ። ሰዓቱ ገና ነው። ቢጨለምም እንኳ ሰዎች ወዲህ ወዲያ ይላሉ። መኪኖች ሾዋ እያሉ ያልፋሉ። እማማ ዛሉ ስለ ተክለ ሃይማኖት እያሉ ይለምናሉ። አንዳንድ ሰዎች ተሳልመው እየመጡ ሳንቲም ለማማ ይሰጣሉ። ሳንቲሙ ለልመና ባነጠፏት ላስቲክ ላይ ቅጭልል እያለች ትወድቃለች። ጥግጥጉን ይዘው የተቀመጡ ቤት አልባ ጎረምሶች ልጆች ሲጋራቸውን እያቦነኑ ይሳሳቃሉ፣ ያወራሉ። ጧፏ የሚሸጡ ሴቶች የደረደሩትን ጣፍ እያስተካከሉ ገዢ ያማትራሉ በጎዳናው ላይ። አባቴ ግን የለም። በቃ የለም። በጣም ፈርቻለሁ። እንዲህ ተለይቶን አያውቅም። አይኖቼ አስፓልቱ ላይ ከወዲያ ወዲህ ይንከራተታሉ። የዛለት ምሽት አልተኛም ብዬ ደጅ ላይ ቁጭ ብዬ ጠበቅኩ። የማያምነኝ አባቴ ሳይመጣ ቀረ። እማማ ዛሉ መክረው ለምነው ዘክረው አስገቡኝ። ሲነጋ ፈጥኛ አባቴን ከጎኔ ፈለኩ። አልመጣም። በቃ ሁለተኛም ቀን ተደገመ። ሶስተኛ፣ አራተኛ ቀጠለ። አባቴን የበላ ጅብ አልጮህ አለ። ቀናቶች እያለፉ አባቴ ግን የለም። ከማማ ዛሉ አጠገብ ቀኑን ሙሉ ቁጭ ብዬ እየጠበቅኩት እውላለሁ። ምናልባት ቢመጣ ያጣኛል ብዬ በመስጋት የትም አልሄድም። እማማ ዛሉ አንዳንዴ ሳልሰለቻቸው አልቀርም መሰል እስኪ እንደ አባትሽ ወዲያ ብለሽ ለዕለት ጉርስሽ እንኳ ይዘሽ ተመለሽ፣ ምንድነው አንድ ቦታ ተቀምጦ መዋል ብለው ያማሩብኛል። እሳቸው በዚህ ሲናገሩኝ አንገቴን አቀርቅሬ በቀስታ አለቅሳለሁ።
የአባቴ መምጫ ናፍቃለሁ። እማማ ዛሉ እንድለምን ይገፋፉኛል። እሳቸው አቅመ ደካማ መሆናቸውና እኔን ለመቀለብ የሚቸገሩት በዘዴ ነግሩኛል። አንዳንዴ የለምኗትም ፍርፋሪ አይኔ እያየ በልተው ይጨርሱና እንዳላዩ ሆነው ልመናቸውን ይቀጥላሉ። ይህን የሚያደርጉት ራሴን ችዬ ለምኜ ገንዘብ እንዳመጣና እሳቸውንም እየረዳው እንድኖር ስለሚፈልጉ ነበር። እኔ ግን እንኳን ለለመና የሚሆን ድምፅ ላወጣ ስለ አባቴ የማለቅስበት ድምፅ እንኳን ላልቷል። እሳቸው የጎዱ ይመስሏቸው እንጂ የረሃብ ስሜት እንኳን ብዙም የለኝ። የምፈልገው አባቴን ብቻ ነበር። ፊት ለፊት ቤት አልባ ውሾች ተኝተው ይታዩኛል። ከነሱ ወዲያ ጫማ የሚያሰሩ ሊስትሮች አሉ። ከነሱም ቀጥሎ ቄጤማ የሚሸጡ ሴቶች፣ በሌላኛው ጥግ የተለመደውን ጧፍ፣ ዕጣን፣ ሻማ የሚሸጡም አሉ። አልፎ አልፎ የሚለምኑ እናቶች፣ አባቶች አሉ። እንዲሁም ጥግ ጥጉን የተኙ ጎረምሶችም ይታያሉ። ዙሪያ ገባውን ላይ ህይወት አይሸትም። ተስፋ ቢስ ሆናለሁ። ፊቴ ጭፍግግ እንዳለ ነው። በጎዳናው ላይ እማማ ዛሉ በጠዋት ከደጅ ወጥተው በመቀመጣቸው ተገርሜ አላበቃውም። ሌላ ጊዜ ያረፍዳሉ። ዛሬ ከኔ ቀድሞ ተነስተው ነበር ለልመና የተቀመጡት። ከሳቸው ትንሽ ፈንጠር ብዬ ነው የተቀመጥኩት። እኔም የሚያደርጉትን ሁሉ ተከታተልኩ። ሰዎች አይጨክኑባቸውም፣ ይሰጧቸዋል።